ጫጫታው ማገበ ሰርቶ የለም እንደ ድሮ ሳሚ ይመለሳል። እንደ ድሮ አቅጥ ይላል። ፎቶውን አውልቆ እንትና አርጎ ያመጣል። ምን እንዳለ ታውቂያለሽና እንዴ? ቆይ ፎቶውን አውርደሽ አሳዩ ደግሞ ሳሚው ይመለሳል አለ። እንደ ድሮ ሳሚ ይመለሳል። ኧረ ሰው ላይ ሲቀልድ ያምጣው ነው። አሁን እኔ ቆይ ሄርሜላ እኮ ያላወቃትም አለው እንዲያወጣታለው ሄርሜላ ነው ያለ። እኔ እኮ ምን እንደምሰማ አንቺ ሳሚው እንደ ድሮ ሳሚው ይመለሳል። እንደ ድሮ ሄርሜላ እኮ ጅል ነው። የምር ወሬ ብቻ ነው የሚያውቀው። ምንድነው ወንዳ ልጅ መጥቷል። ምንድነው የምትለው? እስተፍሮላዝ እስቲ እናንተ ወንዱ ምን ትሰራለህ? ነው ተረጋጊ። ሶሪ ሻውት ሾየ ተው የሰው ሊሆን ይችላል። ተውት እንዴ ካላወራ የማ ደጋፊ ነው እንጠይቅ። አንተ የማ ደጋፊ ነው? ይሰድባል። ምርጥ ሩታ ደጋፊ ነው። ኧረ እኔ ወንድ አልፈልግም። ሩታ ስንት ሰብስክራይብ አለ? የሩታ ዩቲዩብ ስንት ሰብስክራይብ አለ? ሩታ ደጋፊ ነኝ እኮ ስንት ሰብስክራይብ አለ? የሩታ ቻናል ላይ ማመልስ ቲክቶክ ነው የሚያውቃት። አቤት ውርደት! እኛ አንፈልግም ወንድ ልጅ ሲጀመር ጉድ እኮ ነው። አውርጂ አይሳደብ እንጂ ቀመጥ ይስማ። ወርጤ የሩታ ደጋፊ ነኝ አለ። አይ እንደው የከጀለ ሳቅ ምን ታስታውቃለህ? እኔ የምላችሁ ግን ውዶቼ እኔ አሁን ቲክቶክ ላይ ነው አየሁ እንትና ሩታ አሁን ለምሳሌ ሩታ እኮ አሁን ሩታ ምን ነበር እንደዛ ማለት ነበረባት። እንደኔ እርጉዞኜ እንደዚህ ሆንኩኝ ብላ ሩታ ነበር ይሄ ማቆጠር ነበረባት። ግን እሷ ሩታ ጋር እኮ አንተ እኮ ፈታለች እኮ በቃ እኔ ጋር እኮ ጥሩ ላይፍ አዲስ ላይፍ እኮ ጀምራለች እኮ እሷ እኮ አልፈልግም ብላ አስፈታች እኮ ምናምን ብላ ሩታ ነበር እንደዚህ ማለት ነበረባት እንጂ እሷ አይደለችም። ኧረ ስታስጠላ በማርያም በልማና የልጅ እናት እንደዚህ አላለመነችም። እርጉዝ ሆና ይሄን አላለመነችም። እኛ ያገባንም ማሪ ራሳቸው ይወጡ ራሳቸው ይወጡት ማሪ እነሱ ሰው ላይ መጣ። እሺ ኦኬ ተሰዳደቡ እንጂ ያስቀመጠች ተሰዳደቡ። የምር አትሰዳደቡ። خلاص እንዳትሰደደው خلاص ሄርሜላ ናት እኮ ቲጂ ደግሞ ማለት ነው ሁሉንም እንትን ያለሽው ታይዘቀሽ ታጣፊያለሽ። ነከያዚ ዶንቆሮ ዶማ እና ስድባ አንፈልግም። ቢፍቲ በስ እነ ስርዓት ነው የምናወራው። ምን ነው ማሪ አንቺ ምን ትነግቢ አስገቢያት ሄርሜላ ማር የምትለው ነግቢ ማሪ ምን ነው እናቴ አልተሰዳደብም። ምን አላልን ሆይ ጉዱ ነገር ፍለጋ ነኝ እና ትንሽ እንድትወስ ሄርሚን በጣም ነው ሞዳካለ እንደናት ፕራይቬት ናጆን በይ ጉዲ እኔ ማለት እፍነኝ እኮ መብትሽ እኮ ነው። ሰው እኮ እንዳረዳዱ ነው ማሪ መብትሽ ነው። ጌታን እንዳረዳዱ ነው። አንቺ በተረዳሽ አንቺ እንደፈለሽ ወደዚህ ምሽም እንቃው የሰው ልጅ ሲገባ ወደ ገባው ነው የሚኖረው አይደል? አንቺ ሄርሜላን በተረዳሽበት ልክ ተረዳሻት፣ እኛ ሩታን በተረዳናት ልክ ተረዳናት። ግዴታ ለምን እንደዚህ አንልሽም? ምክንያቱም የሰው ልጅ የገባው ጊዜ ለምን አስፈለገ? የምር እንደውሻ የምትባሉ ለምንድን ነው እናንተ ስደተት ናችሁ? ያቺኛዋ ጦር ስገጥም ያቺኛዋ እንትን ትከፍታለች ከዛው ለኔ አበባ አመሰግናለሁኝ መቅዲ የኔ ጣፋጭ ታውራ እናንተ እንደሆኝ ምን ያፈራስኩኝ እንዴ አንቺ ዶንቆ የሄርሜላ ደጋፊዎችና የሩታ ደጋፊ አንድ ላይ ሲቀመጡ ገረመኝ። ለዛ ለምን አንቀመጥም? እና እኮ እናንተ ጅብ አይደለንም። ፈታ ብለን ተቀምጠን እናወራለን። እናቱኛን እንጂ ባይደለም ግን ጌታ ስታስጠሉ የኛ ልጆች ግን በስነ ስርዓት ማውራት ጌታ የኛ ልጆች በጣም ታስጠላ። አንዳንዴ ግን ሩታ እንዴ በቃ አንተ አትበሉ ማለት ስኬት አንዴ ገረመኛ አለ። ቆይ ነው ምርጭ ሩታ የምትባል የተቆየ ስድብ ሱሳለሽ እንዴ? ቆይ ማሪ አንዴ እኔ ብቻ ልርገርሽ ማሪ ማሪ ሄርሜላ የምትይው ማለት ነው እየገረመሽ። እነሱ እኮ ብር ነው የሚሰሩት። እኛ ለምንድን ነው በስደት ምን ነገ ወይ ከዚህ ከዓለም ልንጠፋ እንችላለን። ግን ኃጢአታችን አበዛዙ አየሽ። እንደው እነሱ ስራ እኮ ነው ጌታ 24 ሰዓት የነሱ ኃጢአት ስኬት ማለት ነው።
ምን አልሽኝ ማሪ? እነሱ እኮ አሁን እኛ አቁም እኛ እርስ በርሳችን አንቺ ሱት ያለሽ እንደ እነሱ ኃጢአት ይሰራሉ የነሱ ኃጢአት እኛ እንወስዳለን። የነሱ ኃጢአት እኛ ጋር አሁን ማለት ነው ምንም ኃጢአት የለባቸው። ምክንያቱም 24 ሰዓት ሰርተው ይመጣሉ። እኛ ግን ሲነጋ ላይ ልክ ወጥመድ እንዴት ነው መተኳኮስ ማለት ነው። ሰው ፋኖና መከላከያ ይተኳኮሳላ። ልክ እንደዛ ሆናቸዋል። የሄርሜላ እና የሩታ ኦዲየንስ። አዎ በቃ አሁን እኔ ከዚህ በኋላ ልሰዳደብ እንዴ? እነሱ እኮ ተወንደስ ባለፈው እያቸው እንደ ሲደባበሱ እንደነበረ ሲመጡ ተከባብረው አጠገብ ለአጠገብ ቆሞ እየሰሩ ድራማቸው አታውሩብኝ። እኔ እናድዳለሁ በወሬ ላይ አንተ ሞዛዛ አንቺ ዝም በል እንዳልሄድብሽ። አዎ ማናት ምትጂ? እኔ አበባ አትሰጡም ግን ማይም ናቸው የምር አሁን ማለት ነው። የሄርሜላ ደጋፊ ማለት ነው። የሄርሜላ ደጋፊ እኔ ልንገርሽ ማለት ነው። አንቺ ኤች አር አር ነው ደግሞ ስሜ ላይ ያለ ኤች ኤም ትውል ሄርሜላ ከዛ ወይ እንዳታብ ኤ ቢታነሺ አሪፍ ነው ልንገርሽ ብዬ እስኪ ቆይ አንዴ በፈጠረሽ እስኪ ይወጣሉ። እኔ እንደዚህ ብትደባበሩ ሆነ ነው ይወጣሉ። ቢያንስ አንድ ሁለት ደቂቃ ዝም በይ እስቲ። አፍ ይበልሽ አይደል እንዴ? ንገሪ ሃና ምትለካከሱ ከሆነ እወጣለሁ። እነሱማ ማሪ እነዚህማ አፋቸው ላይ የሆነ ሹል ነገር የተተከላለ እንድቆይ ኧረ እኔ በሰላም ላወራበት። እኔ ተቆሳ ተጀመራችሁ ማለት ነው። ሀ ስትሉ እኔ ነዘል ነው የምለው ወርዳል ሆይ እኔም እንደዛው እኔም ሰልችቶኛል። ምክንያቱም የሰው ወንጀል 24 ሰዓት መጥራት ለሰማን እብድ ነን። እብድ ታውቃላችሁ፣ እብድ ለሚያይን እብድ ለነሱ አንቺ ቲጂ ሙም ታርጊ ሴትዮ ቲጂ ሙም ታርጊ አሬ በስመ አብ በጣም የሚያስተጋባ ድምጽ ቲጂ እናቴ ናፋቂ ሙም ታርጊ ጎሽ። አዎ አሁን ለሄርሜላ ደጋፊ ልንገርሽ እና ሊገርምሽ አይገባም። እንደውም ጥሩ ሂዱበት እያልሽ ምከሪ። ምክንያቱም እንደውሻ እዚህ ጋር ስትባሉ የነሱን ኃጢያት እኛ ነን የተሸከምነው። እነሱ 2 ሰዓት ወይም ስንት ደቂቃ ለማትሞላ ሰከንድ ይለቃሉ፣ ቁጭ ይላሉ ቡናቸውን እያፈሉ። እኛ እዚህ እንደውሻ እንባላለን። እነዚህ ስራ ፈተናቸው ይላል። ቆይ የምር እውነት አይገርማችሁም? እስኪ እንደው የምር ይከነክነኛል። የምር ነው ሃና እሱ እኮ አይደለም። እኔ ባለፈው እንደገረመኝ ታውቂያለሽ። አሁን ስትወድቅ ምናምን እየተሻሹሁላቸውም እንትና ይባባላሉ። እኛ አሁን መንገድ ላይ ብንወዳደቅ እንደዚህ እየተጣላን እዛው ትደፊያታለሽ እንጂ ታነሻታለሽ ጌታን ይዋቸው እስቲ እነሱ ባለፈው የመጡበት መንገድ አሁን ሄርሜላ ስትወድቅ ሁላቸውም ሄርሚ ነው ሲሉ ነበር። ግን እዚህ ጋር እኛ ተጣልተን ግን በድንጋይ ቢፈነከት ይሆን እኮ በፈና እነሱ አስተውሎ ላያቸው ማለት ነው። ስራቸው ይነቃል። በተለይ ሩታ ሄርሜላ አብርሃም ምናምን ሆነው አይናቸው ላይ ይለያል። በደንቡ ይዋቸው እና ማሬ የሄርሜላ እህት እንደውሻ አትባሉ። እውነት እንደው ለፈጠራችሁ የምር በቃ የሩታ መቶች አትሳደቡ፣ እናንተም አትሳደቡ። የኔው አዳምጪኝ። ድራማ ነው እያልሽኝ ነው? አዎ የምር ድራማ ነው ማሬ፣ ይሄ ድራማ ነው ጌታ እንጂ የምር ድራማ። እንደው ምን አለች ወይ መጨረሻውን እናያለን። ድራማ ነው ማለት እንደዚህ አይነት ድራማ የለም። እሺ ድራማ ነው ግን ድራማ ሆኖም ይሄ አያምርም። ድራማ እኮ አዎ ድራማ አይመስልም። የሚያስጠላ ድራማ ነው ሲጀምር። አሁን ተራዋይ ማን ነው? ሄርሜላ እና ታዲያ ይሄ ምንድነው? እሱ ማን ስለሆነ ነው ሴት እየቀያየረ የሚያሳዳድበው? እሱ ማን ነው? መልክ ኖሮት እኮ ቢሆን ባንጫጫቸው። የምር ነው ይገርመኛል። አያገባኝም ሃና አያገባኝም። የአብርሃም መንጣለ ቆይ ቲጂ ስሚኝማ፣ ይሄ ድራማ ባይሆን ኑሮ አብርሃም እንደዚህ ሲሆን የአብርሃም ቤተሰብ ዝም ይላሉ እኮ እና እንዲህ ፈዝዞ ሲቀር ዝም ብሎ ያሉ እንዴ? ቆይ ልንገርሽ ኤኤች ልንገርሽ፣ እኔ ማለት ድራማ ባይሆን ሄርሜላ ይኸው ዛሬ አንገቱ ይዛው ነበረ። ኮመንት ሁሉ አንገቱን አውልቂለት ነበር። ለምን አላወለቀችለትም? ማንን ፈርታ? ባሏ እንዴት አላደናችሁ? የት ነው ባል? ባል የለም አይደለም። ሁላቸውም ሲያገኙት አሁን ቡዜም ትላንት አገኘችው አንገቱ ላይ ያለው አውልቄ ተብላ ነበር። ለምን አላወለቀችም? ውሸት፣ ማስመሰል፣ ሰው ማባላት እንደሆነ በእነሱ የመጣን ኃጢአት አልገባም። ከዚህ በኋላ ሁላችሁም ይቅርታ አድርጉልኝና እንዳሰድቡኝ አልሰድባችሁም። ሩታም እንዳሰድቡኝ ሄርሜላ የምር እንደው ጥግ ራሱ አልደርስም። ስድብ አለበት ቦታ አልመጣም። እኔ ታዝቢያቸዋል። ምክንያቱም አሁን በያዛት የተጎዳችበት ሩታ ነው። አሁን በዚህ ሰዓት ደግሞ ይችኛዋን እየተደገሙ ነው እነሱ እናቴ የብር ዶራር ነው። በእነሱ ቤት እኮ በቃ ወንድ ልጅ አያለቅስም። ሁሌ ሴት ልጅ ማልቀስ ረግፍ ነው። ወንዶችም አንዳንዴ ያልቅሱ። እውነት እሺ ኑ ላስገባችሁ